አዲስ አበባ የአፍሪካ ዋና ከተማ ናት፣ መዲና ናት ሲባል የኤዩ ሄድኳርተር ብቻ ሳይሆን የአፍሪካ ሲዲሲ ሄድኳርተሩ እዚህ አዲስ አበባ ይገኛል። የአፍሪካ ሲዲሲ ቀደም ሲል እንዳየነው በጣም ትልቅ ፋሲሊቲ ነው፣ ትልቅ ግንባታ ነው። ይህን የሚያክል ኢንፍራስትራክቸር በሀገራችን ሲኖር ከኛ የጤና ተቋም ጋር ሲተሳሰር በጣም በርካታ የሆኑ ጠቀሜታዎች ለሀገራችን ሊያበረክት ይችላል። አፍሪካውያን ወንድሞቻችን ትልቅ ውሳኔ ወስነዋል። ነገር ግን መጀመሪያ መገንባቱ ብቻ በቂ አይደለም። ይሄ በጣም ብዙ ሀብት የሚፈልግ ብዙ እውቀት የሚፈልግ ትልቅ ፋሲሊቲ ስለሆነ በገባነው ኮሚትመንት መሰረት ይሄን ተቋም ደግፈን ሙሉ በሙሉ ራሱን ችሎ ረን የሚያደርግበትን መንገድ መፍጠር ያስፈልጋል። አንዴ ገንብተነዋል ብለን ብንተወው ራሱን ሜንቴን ማድረግ ካልቻለ ተመልሶ ወደ ኋላ ስለሚሄድ እስካሁን የተሰራው ስራ አስደማሚ ነው፣ አስደናቂ ነው። ከዚህ በኋላ ግን የአፍሪካ ሀገራት እንደራሳቸው ሀብት ደግፈውት ኢትዮጵያም ደግፋ ሌሎች አካላትም ደግፈው ይበልጥ ፈንክሽናልና ውጤታማ እንዲሆን ስራ ይጠበቅብናል። ዛሬ ባየነው ስራ ግን እጅግ ተደምመና በጣም ቆንጆ ፋሲሊቲ በሀገራችን በመዲናችን እንዲኖር ስላስቻለ ይህን በመደገፍና ይበልጥ ፈንክሽናል እንዲሆን በማገዝ የበለጠ ውጤታማ እንዲሆን ለማድረግ እንሰራለን። ባየነው ደስተኛ ነን። እንደሚቀጥል ተስፋ አደርጋለሁ።